አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ተከታታዮች ውዶች እንዴት ናችሁ? ቤተሰብ ሰላም ነው ወይ? እስኪ ታስተምራለች ያልኩትን ከታላቁ ቁርአን የመጨረሻዎቹ ትንሽ ላንብብላችሁ። ከዛን ሰብስክራይብ ሼር በማድረግ ተባበሩኝ እናንተ ማለት ነው። ስለ ሴት ልጅ ነው። ሴት ልጅ በኢስላም እምነትና መልካም ስራን መሰረት አድርጎ አላህ ዘንድ በሚገኝ ምንዳ ትሩፋት ሴት ልጅ ከወንድ ጋር እኩል ናት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አቡ ዳውድ በዘገቡት ሐዲስ ሴቶች የወንዶች ክፋዮች ናቸው ብለዋል። መብቷን መጠየቅ፣ የደረሰባትን ግፍ መከላከል መብቷ ነው። ኢስላማዊ አስተምሮች በግልጽ ወንድና ሴት የሚለዩባቸው ጥቂት ጉዳዮች ላይ ካልሆነ በስተቀር ሌላው ነገሮች በሁሉም እኩል ናቸው። ሸሪዓ የጾታ ልዩነቶችን ተስማሚነት ይጠብቃል። አላህ በቁርአን የፈጠረ አምላክ እርሱ እውቀት ረቂቁ ውስጥ አዋቂ ሲሆን ምስጢርን ሁሉ አያውቅምን ብሏል። ሴት ልጅ ለራሷ ተስማሚ የሆነ ስራ ያላት ሲሆን ወንድም እንዲሁ የራሱ የሆነ ስራ አለው። አንዱ በሌላው ተግባር ጣልቃ መግባት በህይወት ሚዛን ላይ ችግር ይፈጥራል። ሴት ልጅ በቤቷ ቁጭ ብላ ወንድ በየቦታው ለፍቶ የሚያገኘውን ያህል ታገኛለች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሐቂ በዘገቡት ሐዲስ አስማ ቢንት የዚድ የተባለች ሴት ነቢዩ ከሱሐቦቻቸው መካከል ባሉበት መጥታ እኔ ወደ እርስዎ የተላኩ የሴቶች መልእክተኛ ነኝ። በምስራቅ ትሁን በምዕራብ የእኔ ተልእኮ ተስማም አትስማ፣ ሁሉም ሴቶች በዚሁ ሀሳብ ላይ ይስማሙበታል። ይኸው አላህ ለወንዶችም ለሴቶችም በትክክል ልኮታል። እናም በእርስዎም በላከዎት ጌታ በአላህ አምናለሁ። እኛ ሴቶች በቤት ውስጥ የተገደብንና የተወሰነ የቤቶቻችሁ ጠባቂዎች፣ የስሜቶቻችሁ መውጫዎች፣ የልጆቻችሁ ጠባቂዎች፣ ተሸካሚዎች ነን። እናንተ ወንዶች ግን ከእኛ በተለየ በጁምዓና በጀምዓ በሽተኞችን በመጎብኘት የሞተን በመቅበር በየጊዜው ሐጅ በማድረግ ታድላችኋል። ከዚህ ሁሉ የሚበልጠው ደግሞ ለአላህ ሲባል እስከ ህይወት መስዋዕት ለመክፈል ተመርጣችኋል። ወንዶች ለሐጅ ወይም ለኡምራ ለጂሃድ ስትወጡ ንብረታችሁን እንጠብቃለን፣ ልብሶቻችሁን እንፈትራለን፣ ልጆቻችሁን እናሳድጋለን እና በምንዳው አንጋራችሁምን አለች። በዚህ ነብዩ ወደ ሱሐቦች መለስ ብለው ስለ ዲኗ የጠየቀች ሴት ከዚህች ሴት የበለጠች ሰምታችኋል? ሱሐቦቹም የአላህ መልእክተኛ ሴት ልጅ እንደዚህ ያለ ጥያቄ ታቀርባለች ብለን አስበን አናውቅም አሉ። ከዚያም ነቢዩ ወደ እሷ ዘወር ብለው ተመለሽ
ተመለሽ የላኩሽን ሴቶች ማንኛውም ሴት ለባሏ ጥሩ ሚስት መሆኗ የእሱን ደስታ ማሰቧ ፈቃዱን መከተሏ ይህን ሁሉ ይመዝናል ብለሽ አስተምሪ ሲሏት ላኢላሀ ኢለላህ አላሁ አክበር እያለች በደስታ ተመለሰች። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በሐቂ በዘገቡት ሐዲስ ውስን ሴቶች ወደ ነቢዩ መጥተው ወንዶች ከእኛ በጂሃድ በለጡን፣ እነሱን የምንደርስበት ሌላ ስራ የለንም ወይ በማለት ጠይቀዋቸዋል። ሴት ልጅ የቤት ስራዋን በመስራቷ ብቻ የሙጃሂዶች አጅር ያሰጣታል ብለዋል። ከዚህም አልፎ ለሴት ዘመድ በጎ መዋል ከፍተኛ ተግባር እንደሆነ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አሕመድ እና ጦሐራኒ በዘገቡት ሐዲስ ሁለት ሴት ልጆች ወይም ለሁለት እህቶች ወይም ለሁለት ለዝምድና ባለቤት ሴቶች አላህ እስከሚያብቃቃቸው ድረስ ለአላህ ብሎ የረዳቸው ሰው ከጀሃነም እሳት መከላከያ ይሆንለታል ብለዋል። ሱብሃንአላህ። ከሴቶች ጉዳዮች ጥቂቱ ዘመዱ ካልሆነች ሴት ጋር ብቻውን መሆን ክልክል ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት ሐዲስ ዘመዷ አብሯት ከሌለ ሴት ጋር ለብቻው አይሁን ብለዋል። ሴት ልጅ ወደ መስጊድ ሂዳ መስገድ ትችላለች። ፈተና ከፈራሽ ግን ይጠላባታል። እናታችን አይሻ ነቢዩ ሴቶች አሁን ያመጡት ቢያውቁ ኖሮ የበኒ እስራኤል ሴቶች እንደተከለከሉ ሁሉ ይከለክሏቸው ነበር ብለዋል። የወንድ ልጅ ሶላት በመስጊድ ሲሰገድ እጥፍ ድርብ እንደሚሆን ሁሉ የሴት ልጅ ሶላት ደግሞ በቤት ሲሰገድ እጥፍ ድርብ ይሆናል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አሕመድ በዘገቡት ሐዲስ አንዲት ሴት ወደ ነቢዩ መጥታ ከእርስዎ ጋር መስገድ ደስ ይለኛል ስትላቸው፣ አዎ ከእኔ ጋር መስገድ ደስ እንደሚልሽ አውቃለሁ፣ ነገር ግን በጓዳሽ ውስጥ መስገድ ምንዳው በቤትሽ ውስጥ ከመስገድሽ ይበልጣል። በቤትሽ ውስጥ መስገድ ምንዳው በግቢሽ ውስጥ ከመስገድሽ ይበልጣል። በግቢሽ መስገድሽ በሰፈርሽ መስጂድ ውስጥ ከመስገድሽ ይበልጣል ብለዋል። እንደዚሁም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አሕመድ በዘገቡት ሐዲስ ከሴቶች መስጊዶች የሚበልጠው ቤቶቻቸው ናቸው ብለዋል። ሱብሃንአላህ ያ ረቢ። ይህንን ይመስላል። ሼር ሰብስክራይብ አድርጉ ውዶቼ። በቀጣይ ክፍል ደግሞ ከዚህ የሚቀጥላለ እጨርሰዋለሁ። እንግዲህ ከተመቻችሁ ላይክ አድርጉ። በጣም ብዙ ትምህርት አለ። ይችን መጽሐፍ የመዳን ቤት ያላችሁ በየቦታው ሞልቷል። ብትገዟትና ብታነቧት በተለይ በጣም ብዙ ትምህርት አለባት። በጣም ብዙ ትምህርት አለባት። ታላቁ ቁርአን የሚደርሻዎቹ የሚል እና በዚህ ቀጥሎ ያለው ደግሞ ቀጣይ አነብላችኋለሁ። ሰብስክራይብ እንዳትረሱ እላችኋለሁ ውዶቼ። መልካሙን ሁሉ እመኝላችኋለሁ። መልካሙን ሁሉ ሰላም ሁኑልኝ።